እሺ በቃ ነኝ ደግሞ አበባዎቹ በቃ ይቀመጥ ሰላም እየደወለች ሄሎ ሰላምዬ እንዴት ነሽ እትዬ እንዴት ነሽ አለሁልሽ ልጅሽ እንዴት ነው ደህና ነው እትዬ ሰሞኑን ተጠፋፋን አይደል ያው እንግዲህ ክፍልሽንም እያዘጋጀን ነው ኧረ እትዬ ችግር የለውም እኔማ የሆነ ጉዳይ ላስቸግርሽ ብዬ ነበረ ወይ ምን ነው ሰላምዬ ምን ቸገረሽ ገንዘብ ፈልገሽ ነው ኧረ በጭራሽ እትዬ እንደው ለዳጣ የሆነ ነገር ብትሰጪልኝ ብዬ ነበር ምን ችግር አለ ምን ልስጥልሽ ሰላምዬ ትንሽ ስጦታ እንዴ እናንተስ ፍቅር ጻና ቆይ እኔ የምለው ከኛ በኋላ አይደል እንዴት ትውቃችሁ እንዴት ነው እንደዚህ ልብ ለልብ የተገናኛችሁት አይቲ እንዲሁ ነው እሺ ይሁን ታዲያ ምንድነው የምሰጥልሽ ከ3 ቀን በኋላ ነው ስጦታውን የምትሰጪልኝ ነገር ለሚመጣ ሰው ልካለሁ ችግር የለውም ግን ቆይ ስጦታው ምን በተመለከተ ነው ልደቷ ነው ከ3 ቀን በኋላ ውይ በሞትኩት እውነትሽ ነው ሰላምዬ አውትዬ ጎሽ እንኳን ነገርሽ ግን እኛ ሳናውቅ ላንቺ ቀድማ ለምን እንደነገረችሽ ያኔ እንጠያየቃለን እሺ እትዬ እሺ በቃ አመሰግናለሁ ችግር የለውም ሰላምዬ ልጅሽ ደግሞ ሳሚልኝ እመጣለሁ አያችኋለሁ እሺ እሺ እትዬ እሺ በይ እንደና ዋይ በቃ ውሃዬሽ እግናችሁ እዚህ ላይ ምን ይታያችኋል ምንም አይታያችሁ ጸጉር ተጸጉር ሌላ ምንም አይታያችሁ ሌላ ነገር ምንም አይታይም ወርቅ ነገር አይታያችሁ አረ ምንም አይታይም ገዜ ማው ተባለ ቄሱ እናንተን ነው እሺ እንዴት ቆየ ምንም አይታይም ይሄ እንደው ሁሉ ነገር እንደው ፊቴ ላይ ምንም ነገር አይታይ አልተር ነው ደግሞ ውሃዬማ ኩል ተሰደድ ነበር ግን አሁን ደግሞ ቀርታለች ዋ እንዴት የምትሰደድ ውሃ ሊበላታል ወደ በስተቀር እንዴ ውሃ ደግሞ ይበላል እንዴ የሰለቀጠሽ ውሃ ሰው አይበላም እሺ እንደም ከቤት አልሄድም እሺ መናዎች ናችሁ የለዛ መሳም ያላያችሁ ለዛ ሳመችው አይ ከዚህ ችድሩዬ ለምን እንዳልተናገረሽ ቆይ ትመጣታለች ዳርዬ ሄሎ ማርታ እንዴት ዋልክ ደህና ነሽ አለሁልህ እባክህ ስትመጣ ኬክ ለውሃዬ ይዘህላት ና እንዲሁ ስትበጠብጠን ነው ያለችው ምን ብላ ነው የምትጠብጠው ኬክ ካላመጣችሁ ብላ እንዲሁ ስታምሰን ነው ያለችው አረ እንደውም ያልሰማው ጉድ ኬክ ማትገዙልኝ ከሆነ ቤቱን ጥዬላችሁ ነው የሚሄደው ብላለች ኬካው ምን ያደርግላታል ይኸውልሽ እሷ የምትፈልገው ሳይሆን የሚያስፈልጋት ነገር እናውቃለን ደሬሱ መቼ ጠፋኝ ግን በቃ እኔ ከመውጣ ይዘህላት ና እንዴ ከማራትስ ደግሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች የማን ልደት የዳጣ እኮ ልደት ከ3 ቀን በኋላ ነው ሳይሆን ለማንኛውም ሰው ያላት ጸባይ ይመስለኛል አለች ፍቅር ለምን እንደጠየቃት በውስጧ እያሰላሰለች
ለምን ይህን ጠየቃት? አለች ነፊስ ያሰበውን ማወቅ ፈልጋ። ማለቴ ትቀናባታለች፣ ትጠረጥራታለች ብለን እናስብና ምናምትህን ንገረን። ባለቤቷን በፍቅር የምትጠረጥረው ከሆነ በጥርጣሬ መንፈስ ሆና በቅናት እየተብሰከሰከች ብዙ ነገር ታስባለች፣ ትገምታለች። ለምሳሌ ሰሊሆምን ከባለቤት የወለድሻት ልጅ ናት ብላ ልትጠረጥር ትችላለች። ለዚህ ጥርጣሬዋ እንደ ምክንያት የምትወስደው ደግሞ አንቺ እነርሱ ዘንድ ስትገቢ 2 ወር ያልሞላ ጽንስ በሆድሽ ይዘሽ ነው በሰራተኝነት የተቀጠርሽው። ወጣት ነሽ፣ በዚያ ላይ ለግቡ። ተጠራጣሪ ሴት ከሆነች ባለቤቴ ውጭ ማቅጦ በዚህ መልክ ቤት አስገብቶሽ ሊሆን ይችላል ብላ ልትገምት ትችላለች። ይህ ከሆነ ለሰሊሆም የተለየ ጥላቻ ይኖራታል። ዶክተር አጥናፉ ሲታሰር ሰሊሆምን ላለማየት ከቤተሰቡ እንድትወገድ በማደጎ ለመስጠት የሚጨክል ልብም ይኖራታል። ወይዘሮ አዜብ ትገኝበታለች ብሎ 2 የስልክ አድራሻዎችን አቶ ናትናኤል ሰጥቶናል። አንዱ ሙሉ በሙሉ አገልግሎት አይሰጥም። አንዱ ቁጥር ግን ዝግ ቢሆንም ከ4 ቀን በፊት አገልግሎት ይሰጥ ነበር ከቴሌ ያረጋግጫለሁ። አሁን አንድ ነገር እናድርግ። ዛሬ ነገር ሳንል ወደ ድሬዳዋ እናቅና አለ ኋላ ረጅሙ ተንፍሶ የሚሉትን ለመስማት እየተራየ ቃኛቸው። ምንም መረጃ ሳይኖር ድሬዳዋ መሄድ ምን ያደርጋል? ስልኩ ቢሰራ ጥሩ፣ በደፈናው ከመሄድ ሌላ የተሻለ አማራጭ መፈለግ የሚሻል ይመስለኛል። ጥያቄና አስተያየት ሰነዘረች ነፊስ። የሚሻለው እንደዚያ ነው አለች ፍቅር አነባብራ ያስቀመጠቻቸውን እግሮቿን እያፍታታች። ከዚያ በፊት ግን አንድ ነገር ማድረግ ይኖርብናል። ቦሌ ወሎ ሰፈር ሽሽት አድርገውበት የነበረው ቤት የንብረትነት መዝገቡ ያለበት ቢሮ ሄደን የምሸኛ ደብዳቤ ከጻፈላቸው ወረዳ ደብዳቤውን ቁጥር እናስወጣ። እንደ አማራጭ ስልኩን ደጋግመን እየሞከረን ወደዚያው ናቅና። ስልኩ ከሰራ ሰራ፣ አሊያ ግን አድካሚ ቢሆንም ድሬዳዋ ያሉ ቀበሌዎችን በሙሉ እያሰሰን በዚህ ቁጥር የተመዘገበው ደብዳቤ ያለበትን መዝገብ እንፈትሽ። ሰሊሆምን ለማግኘት ብቸኛው አማራጭ ወይዘሮ አዜብን ማግኘት ነው። እርሷን ለማግኘት ድሬዳዋ ከመሄድ በቀር ሌላ አማራጭ አይታየኝም። ድሬዳዋ 3 ቀን ሙሉ ደብዳቤው የገባበትን ቢሮ ለማግኘት ሲፈልጉ አሉ። ብዙ አሰሱ፣ ማግኘት ተሳናቸው። ሳይታክቱ የእያንዳንዱን ቀበሌ መዝገቦች ለማየትና ለማግኘት ወስነዋል። ከጠበቁት በላይ አድካሚና ሰልች ሆነባቸው። ሰራተኞች ለምሳ ሲወጡ ምግብ ለመብላት አረፋሉ። የኋላ ደጋግሞ ሲሞክሩ የነበረው የስልክ ቁጥር ሞከረ። ቁጥሮቹ የተሳሳተ መስሎት ስልኩን ከጆሮ ላይ አውርዶ እስክሪኑን ተመለከተው። ጠራ አላት ማመን እያቃተው። የምርህ ነው? ሄሎ አለች ጎዳኛው ጫፍ ስልኩን የመለሰችው ሴት። ተጣድፎ ስልኩን ለፍቅር አቀበላት። ሄሎ ጤና ይስጥልኝ ወይዘሮ አዜብ። አላስጨረሰቻትም ምላሿ። አዜብ የለችም ማልበል። ግድ የሌላት ሰው መሆኗን ከንግግሯ ታስታውቃለች። ወይዘሮ አዜብን ፈልጊያት ነበር እባክሽ። አዎ የለችም አልኩሽ እኮ። ስልኩ ተቋረጠ። ደግሞ ሲደውሉ ስልክ አትመልስም። ደጋግመው ደወሉ። በመጨረሻ ፍቅር የጽሑፍ መልእክት ላከችላት። ስሜ ፍቅር ይባላል። የመጣሁት ከአዲስ አበባ ነው ወይዘሮ አዜብን ፍለጋ። የጽሑፍ መልእክቱን ልካ አፍታም ሳትቆይ ሴትየዋ ደወለች። ያለችበትን ጠቁማቸው ወደዚያው አቀኑ። በኮሽም የታጠረ አጥር፣ ግቢው አልፎ አልፎ ከፈጠጡት ድንጋዮች በቀር አፈር ነው። 3 ክፍል ቤቶች ከዋናው መኖሪያ ቤት በስተቀኝ ተደርድረዋል። ግድግዳው ልስኑም ምርጉም አፈር ነው። ሰማያዊ ቀለም የተቀባው የ3ቱ ክፍሎች የፊት ለፊት ግድግዳ ላይ ፈጣው የሚታዩት የጭድ ስንጥሮች ከቀለሙ ጋር ተቀይጠው የተቀቡ እንጂ አፈሩ ሲቦካ የተዋሃዱ ፈጽሞ አይመስሉም። ከክፍሎቹ በመካከለኛ በረንዳው ላይ በሰውነትም በቁመትም ግዙፍ የሆነች ጠይም ሴትዮ ሰፊ የበረሃ ቀሚስ ለብሳ አረቢያን መጅሊስ ላይ ፈርሻ ጫት ትቅማለች። ኑ ግቡ፣ እናንተ ነው በስልክ ያወራኋችሁ? ወላሂ እናንተ የድሬ ፀሐይ አላገኛችሁም፣ የመሃል ሀገር ሰው ናችሁ፣ ታስታውቃላችሁ አለቻቸው። ገና ስታያቸው በፈገግታ ተሞልታ ከተቀመጠችበት ለመነሳት እየቃጣት። ወይዘሮ አዜብን ፍለጋ ነው ከአዲስ አበባ የመጣ ነው። እኔ ፍቅር፣ እርሱ ደግሞ የኋላ እሸት ይባላል። ሰሞኑን አዲስ አበባ ቤት የሸጠችላችሁ ሰዎች እየጨቀጨቁኝ ነበር። እነርሱን መስላችሁኝ ነው የዘጋኋችሁ። ልጆች በስልክ አልነግራችሁም ብዬ እንጂ ወይዘሮ አዜብ ከሞተች ዓመት አለፋት። ሁለቱም በድንጋጤ በድን ሆኑ። ምን ሞተች? አለ ኋላ ክው እንዳለ። አዎ ከአዲስ አበባ እንደመጣች ነው ከኔ ጋር የተዋወቅ ነው። ድሬ ከገባች በኋላ ይሁን
ቀደም ብሎ አላውቅም ከፍተኛ የሆነ አእምሮ ጭንቀት ነበረባት። ብቻዋን ማውራት መተከስ ታበዛ ነበር። መጠጥ ያለ ቅጥ ትጠጣለች። ጠዋትም ማታም የአረቄ ጠርሙስ እንዲለያት በፍጹም አትፈልግም። አንዳንዴ ጭንቀቷ አስጨንቀኝና ምን ሆነሽ ነው ብዬ ስጠይቃት ምን አባሽ ያገባሽ ብላ የስድብ ናዳ ታወርድብኝና መልሳ ይቅርታ ትጠይቀኛለች። ታለቅሳለች። ወላሂ አንጀቴን ነው የምትበላኝ። ምስኪን ሴትዮ ነበረች። አንድ ቀን ቁርስ ሰርቼ ስደውልላት ስልክ አታነሳም። ተከራይታ ወደ የምትኖርበት ቤት ሲሄድ ትልቁ ልጅ ደጅ ላይ እሪ እያለ ያለቅሳል። ምን ሆኖ ነው ብዬ ወደ ውስጥ ፈጥኜ ስገባ ኮርኒሱን በምን አይነት ዲጂኖ እንዳፈረሰችው አላህ ያውቃል። የጣራው እንጨት ላይ ገመድ አስራ ታንቃ ሞታለች። ምን ተፈጥሮባት ይሆን? ከልብ አዘነች ፍቅር። አይኖቿ በእንባ ተሞሉ። እኔ አላውቅም የትኛው ጂኒ ልጆቿን ሜዳ ላይ ጥላ እንድትሄድ በይ በይ እንዳላት እንጃ። በትናቸው ሞተች። የሚታወቅ ዘመድ እንኳን የላቸውም። ተሰቃዩ። ትንሹ ልጅ እንኳን ከኔ ጋር ተጠግቶ የመበላውን በልቶ ብሎ ያድራል። ትልልቆቹ ግን ጎዳና ሆኖ ህይወታቸው። እኔ ማቃተኝ ምን ላድርግ? ትንሹ ልጅ የት ሄዶ ነው አሁን? ደጅ እየተጫወተ ነው። አቦቴ! ድምጿን ከፍ አድርጋ ተጣራች። አልሰማትም። ሁለቱስ እንዴት ነው ልናገኛቸው የምንችለው? በድጋሚ ጠየቀች ፍቅር። ደቻቱ ነው የሚውሉት። አንዳንዴ እየመጡ ወንድማቸውን ያዩታል። ትንሽ ፍራንክ ሲያገኙ የሚበላ ነገር ገዝተው ያመጡለታል። ሲበስባቸው ለራሳቸውም የሚቀምሱት ሲያጡ እኔን ይጠይቁኛል። እኔም ወላሂ ሆዴ አይችልም። ልጆቼ ነው የሚመስሉኝ። እናታቸው በቅርብ ያወኳት ሳይሆን የረጅም ዓመት ጓደኛዬ፣ አብሮ አደጌ፣ እህቴ ነው የምትመስለኝ። ምን በአይሬ ሰዓት መጣችሁ ብላ ፈገግ አለች። የኋላ ፍቅርን ሾፍ አደረጋት። አፏ ውስጥ የነበረውን ሉሉ አድርጋ ብድግ አለች። ስትቆም ተቀምጣ ከምትመስለው በላይ በጣም ግዙፍ ናት። ቀልጠፍ ብላ እቃዎቿን ስታገባባ ደግሞ ያንን ያህል ሰውነት የያዘች አትመስልም ፍጥነቷ። በኩሩ ልጅ እንዳያ ታወቃት። ስሟን ጠርቶ ተጠመጠመባት። እንደ በርበሬ የቀሉ አይኖቹ በደስታ እንባ ተሞሉ። ቼኮስ አላት። ሁለተኛው ሊያስታውሳት አልቻለም። ዝም ብሎ እያፈረ ቀልቡ ሰላም አላት። ሁለቱም ልጆች በእግራቸው ጫማ የለም። ፊታቸው በጣም ከስቷል። እጅግ ተጎሳቁለዋል። የጎዳና ህይወት በጣም ከብዷቸዋል። ልብሶቻቸው በላያቸው ላይ አልቀዋል። አንድ ያህል ከሁለቱ ልጆች ትንሹ ልጅ ይሻላል። ምግቡ ባይመቸውም በሰዓት ስለሚበላ ቤት ውስጥ ስለሚያድር በመጠኑ ቢሆን እርሱ ይሻላል። የወንድሞቹን ያህል ባይሆንም እርሱም ግን ተጎሳቁሏል። ልብስና ጫማ ገዝተውላቸው ገላቸውን አጥበው አልብሰዋቸው አጫምተዋቸው ምግብ በልተው ሲጨርሱ ቡና እየጠጡ ለመወያየት ተሰየሙ። ሶስቱንም ልጆች ይዣቸው እንዴት ፍቀጅልኝ በመማፀን ቃና ጠየቀቻት ፍቅር። መቼም ስለነዚህ ልጆች ላስፈቅደውም ሊፈቅድም የሚችል ሰው በዚህ ሰዓት ድሬዳዋ ውስጥ ካንቺ በቀር የለም። ከእናታቸውም ሆነ ከአባታቸው ወገን ጥሩ አድርጎ ሊያሳድጋቸው የሚችል ቤተሰብ ካለ አፈላልጌ እሰጣቸዋለሁ። ካልሆነ ግን እኔን አይከብዱኝም። አሳድጋቸዋለሁ፣ አስተምራቸዋለሁ። ዘመድ እንኳን ካሁን በፊት የምታውቂው ከሌለ በቀር አዜብ ድፍንፍን አድርጋ ነው የሞተችው። ስልኳ ላይ እንኳን አንድ ሰው ደውሎ አያውቅም። የማስታወሻ ደብተር የላት፣ ስልኳ ላይ የተመዘገበ የዘመድ ቁጥር የላት። ሁሉንም ነገር አጠፋፍታው ነው የሞተችው። ለምን ይህን ያህል ራሷን ድብቅ ህይወቷን ምስጢር ማድረግ እንደፈለገች አላህ ይወቅ። ትንሹን ልጅ ብትተይልኝ ደስ ይለኝ ነበረ፣ ግን ከወንድሞቹ ከሚለይ አብሮ ይሄድ። እኔም እንደምታይኝ ድሃ ነኝ። ጥሩ አድርጌ ላሳድገው አልችልም፣ ግን ናፍቆቱ ይከብደኛል። ሁሉም ይናፍቁኛል ወላሂ። ድንገት አይኖቿ በእንባ ተሞሉ። ተሰናብተዋት ሲወጡ ትንሹ ልጅ ከእርሷ አልለይም ብሎ እሪ አለ። በስንት መከራ ከቀናት በኋላ እንደሚመለስ ዋሽተው ታባበሉት። ፍቅር እኔ አንድ የምሰጥሽ ነገር አለ አለቻት። ሁሉም ወደ በሩ እየተራመዱ ሳለ በአንድነት ዞሮ ተመለከቷት። ውጡ እናንተ አለቻቸው። በረንዳው ላይ ደንዝዛ እንደቆመች። ከግቢው ወጥተው ጎዳናው ላይ ቆሙ። ወደ ክፍሏ ይዛት ገባች። ከሻንጣዋ ኪስ ውስጥ አንድ ፖስታ መዛ አውጥታ ይህን በሆነ አጋጣሚ ፍቅር የምትባል ሴት ከመጣች ካገኘሻት ስጫት አደራ ብላይ ነው አዳሯን ራሷን ያጠፋችው። አንቺ የት ልትሄጂ ነው ስላት ነገ ማለዳ እነግርሻለሁ አለችኝና ያ ነገር ተፈጠረ። ፍቅር በአላህ ይዤሻለሁ። አንብበሽው ጥሩ ነገር ካልሆነ እንዳትነግሪኝ፣ ጥሩ ነገር ከሆነ ደግሞ እንዳትደብቂኝ፣ ደውይልኝ። በዝምታ ፖስታውን ይዛ ልጆቹን ይዛ ወደ አዲስ አበባ ፖስታውን ከፈተችው። ሰላም ፍቅር፣ እንዴት ነሽ? እኔ ሰላሜን ካጣሁ ዓመታት ተቆጠሩ። ምን ያህል ጨካኝና መጥፎ ሰው እንደሆንኩ
ከኔ በቀር የሚያውቅ የሰው ዘር ያለ አይመስለኝም። ባለቤቴና ልጆቼ ሰሊሆምን ምን ያህል እንደሚወዷት አልነግርሽም፣ አንቺም ታውቂያለሽ። እኔ ግን አስመሳይ የዲያብሎስ ክፋት የተጠናወተኝ ሴረኛ ሴት ነኝ። አብዝቼ ቀናብሽ ነበር። ቼኮን ከባለቤቴ የወለድሻት ልጅ ናት ብዬ ጠራጠር ነበር። የገመትኩት የጠረጠርኩት ሁሉ ቢሆን እንኳን በቼኮ ላይ ውስጤ የተፈጠረው ጥላቻ መፈጠር አልነበረበትም። ፍጹም ስህተት ነው። ባለቤቴ በሙስና ወንጀል ተከሶ እድሜ ልክ ሲፈረድበት የቤቱ ፈላጭ ቆራጭ የመሆን እድሌን ተጠቅሜ ቼኮ ላይ ጨክንኩ። ቆሼ የድልድዩ ስር የጅብ ወደል የሚያስንቁ ጠብደል ውሾች መሃል ጣልኳት። ቤት ገብቼ ልጆቼን ዋሸኋቸው። ሰሊሆምን ፍቅር ወስዳታለች ብዬ አለቀሱ። አንቺን ጠሉሽ። በሰዓቱ ያስደሰተኝ የመሰለኝን ተግባር ብፈጽምም ህሊናዬ በጸጸት አለንጋ ሊገርፈኝ ሲነሳ ውሎ አላደረም። ዕለቱ መሽቶ ተኛው። እንዴቹ ስወራጭ እንቅልፍ ሸለብ እንኳን ሳያደርገኝ ሌሊቱ ተጋመሰ። ሰዓቴን ስመለከት ከሌሊቱ 8 ሰዓት ከሩብ ይላል። ንጋቱን ሳስብ የዘመን ያህል ራቀብኝ። ከዛሬው ሌሊት ጎህ ይልቅ ምጽአት የሚቀድም መሰለኝ። በውድቅት ተነስቼ ወደ ቆሼ አመራው። ቼኮ የለችም። በማግስቱ በሁለተኛውም ቀን ሄድኩ። ቼኮ የለችም። በሶስተኛው በአራተኛውም ቀን ላገኛት አልቻልኩም። ምን አይነት ጨካኝ ነኝ! የክፋቴ ጽንፍ በምን ይለካል? አንቺ ከባለቤቴ ጸነስሽ ወልድሻት ከሆነ ሰሊሆም እኮ የልጆቼ እህት ናት። ካልሆነም ደግሞ ያደራ ልጅ። የውስጤን ጸጸት የህሊናዬን ክስ መቋቋም አቃተኝ። ከፍተኛ ለሆነ የአእምሮ ጭንቀት ተዳረኩ። ባይገባኝም ይቅርታ አድርጊልኝ። ይህን ደብዳቤ ከጻፍኩልሽ በኋላ የሚገባኝን ፍርድ በራሴ ላይ ይበይናለሁ። አዜብ። በቴሌቪዥንና በሬዲዮ የአፋልጉኝ ማስታወቂያ በስፋት መስራት አለብን። በእርግጥ ይሄ የኔ ድርሻ ነው፣ እኔ ወጣዋለሁ። በሌላ መንገድ በብዙ አቅጣጫ ፍለጋዋን ማጠናከር አለብን። ውሾች መሀል ስለጣለቻት ይበሏታል ብለን ማሰብ የለብንም። የሆነ ሰው ሊደርስላት ይችላል። ውሾቹም ቢሆኑ ላይነኳት ይችላሉ አለች ኑፊስ። ከማስታወቂያው በተጨማሪ አዲስ አበባ ውስጥ ያሉት የህፃናት ማሳደጊያዎች አንድም ሳናስቀር መጎብኘት አለብን። የህፃናት አምባዎችን በሙሉ። ምክንያቱም እዚህ ቦታ ላይ ብቻዋን ያገኛት ሰው ካለ በአንድም በሌላ መንገድ ኃላፊነት ወስዶ ማሳደግ ስለሚከብደው በአካባቢው ላለ ፖሊስ ጣቢያ ማስረከቡ እሙን ነው። ፖሊስ ጣቢያው ደግሞ ለህፃናት ማሳደጊያ ተቋም። ሁኔታው በመልካም መንገድ ከሄደ ማለት ነው። አሊያ ግን ሰሊሆምን ያገኛት ሰው ወደ ብር ለመቀየር የሚያስብ አረመኔ ከሆነ ለህፃናት ነጋዴዎች በጭካኔ ያሳልፉ መስጠቱ መሸጡ የማይካድ እውነት ነው። ይህ ከሆነ የማግኘት ተስፋችን ይመነምናል ሳይሆን ሙሉ በሙሉ ይጨልማል። ፍቅር፣ ደግ ደጉን እናስብ አለ ኋላ ቆጣ ብሎ። መጨረሻ ላይ የተናገረችው ቃል እየዘገነነው። እዚያ ቦታ ላይ ያገኛት ሰው የሚወስነው ሁለት ነገር ነው ብለን እናስብ። የመጀመሪያው የማሳደግ አቅምም ፍላጎትም የሌለው ሰው ከሆነ ሊያደርግ የሚችለው ነገር ፖሊስ ጣቢያ ማስረከብ ነው። ሊያሳድጋት አቅምና ፍላጎት ያለው ሰው ሊኖር ደግሞ ይችላል። ስለዚህ ኑፊስ እንዳልሽው የሚዲያውን አፋልጉኝ ስርጭት አሁኑኑ ጀምሪ። እኔና ፍቅር ከሁሉ አስቀድመን አንድ ነገር እናድርግ። ቆሼ አካባቢ ያሉ መንደሮችን በሙሉ በመዞር ቋሚ የሆኑ የጎዳና ተዳዳሪዎች ላይ ስራ እንስራ። ለምሳሌ የታክሲ ደንብ አስከባሪዎች፣ ለረጅም ጊዜ እዚህ አካባቢ የሰሩ የትራፊክ ፖሊሶች፣ ባለሱቆችንና የሆቴል ነጋዴዎችን የመሳሰሉ ቋሚ የጎዳና ነዋሪዎች እንዲሁም ቢያንስ ከአየር ጤና እስከ ጀርመን አደባባይ ድረስ በግራና በቀኝ ዙሪያውን አካለን የጎዳና ተዳዳሪዎችን በማግኘት መረጃን ሰብስብ። በመቀጠል ፍቅር እንዳልሽው የህፃናት ማሳደጊያ ተቋማትን አንድም ሳናስቀር እንፈትሽ። ጥሩ ሀሳብ ነው አለች ኑፊስ በረጅሙ አየር መጋ እየተነፈሰች። እናንተ ይህን ስታደርጉ በቅርብ ለምታገኙት ፖሊስ ጣቢያ ማመልከት አትዘንጉ። ጊዜ ለመቆጠብ ይረዳናል። እኔ የአፋልጉኝ ማስታወቂያውን ሳዘጋጅ ለህፃናት ማሳደጊያዎች የተለየ መልእክት እንዲኖረው አድርጋለሁ። ቆሼ ዙሪያ ያሉ አካባቢዎችን በሙሉ ፎቶዋን በመለጠፍ ከስንት ዓመት በፊት እንደጠፋች በጽሁፍ በመግለጽ ጭምር አሰሱ። በአቅራቢያ ለሚገኙ የፖሊስ ጣቢያዎች በሙሉ አመለከቱ። የትራፊክ ፖሊሶችን፣ የታክሲ ተራ አስከባሪዎች፣ አልፎ አልፎም የታክሲ ሹፌሮችን ለቀናት አጠያየቁ። ኑፊስ በኤፍኤም 97 በኢትዮጵያ ሬዲዮና ቴሌቪዥን ድርጅት በኩል የአፋልጉኝ ስርጭት ተደራሽ እንዲሆን አደረገች። የእውነት ፍንጭ የሚሰጥ ሰው ግን ማግኘት ተሳናቸው። በየሰዓቱ እየደወሉ የተዛባ መረጃ ይለግሳሉ። ገሚሱ ለመሳለቅ ይደውላል። ይህን ያህል ጊዜ እንደ አርሽ የጣልሻት ልጅ አሁን ምን አግኝተሽ ነው የምትፈልጊያት? እያሉ አጸያፊ ቃላቶችን እየሰነዘሩ
ስልክ ጆሮአቸው ላይ የሚዘጉ ጥቂት አይደሉም። ሰሊሆም የሚለውን ሰላም ብለው አንብበው ሰላም የምትባል ልጅ እኛ ሰፈር ያለች ሴትዮ ጋር ሰለሞን ያላችሁ ስሙን አይደል? ከኛ ቤት ቀጥሎ በጣም አድካሚ፣ አሰልቺ፣ አስቸጋሪ ሆነ። 5 ቀን ሙሉ ውል ያለው መረጃ ማግኘት አቃታቸው። ፍቅርና የኋላ በ6ኛው ቀን ከጀርመን አደባባይ ጀምሮ እስከ አየር ጤና ድረስ በግራም በቀኝም ወደ ውስጥ ሰፈሮች በመዝለቅ የጎዳና ተዳዳሪዎችን እየሰበሰቡ ለውሎ የሚሆን ፍራንክ እየለገሷቸው የሚያውቋት ከሆነ ጠይቀው እንዲያፈላልጉ አደረጉ። ላገኛት ሰው የሚከፍሉትን ወረታም ቃል ገቡላቸው። በመጀመሪያ ጀርመን አደባባይ በ4ቱም አቅጣጫ በየተራ በመሰብሰብ ቢያንስ ከ60 በላይ የሚሆኑ የጎዳና ተዳዳሪዎችን አሰማሩ። ጀሞ ሚካኤልም እንዲሁ አደረጉ። በመቀጠል ቆሼ ድልድዩ ዘንድ በመሄድ ቆሼ ለቅመው ለሚተዳደሩ ዜጎች ሁኔታውን በሚገባ እያስረዷቸው እንዲሁ አደረጉ። ከፍ ብለው ወደ ቻይና ካምፕ በግራም በቀኝም በቀጫጭኖቹ አስፋልት ወደ ውስጥ በመዝለቅ 40 የሚደርሱ ጎዳና ተዳዳሪዎችን አሰማሩ። አንዴ ገንዘብ የወሰደ ሰው ራሱን ለውጦ በድጋሚ ገንዘብ እየወሰደ ሲቸገሩ የኋላ በተንቀሳቃሽ ስልኩ ገንዘብ የሰጡትን ሰው ምስል ማስቀረት ጀመረ። ፍቅር ያንን ሌባ ተከታትላ የያዘችበት መንገድ ስታይ ትዝ ብሏት ባለፈው የሆነ ሌባ ከአንዲት የልጆች እናት ገንዘብ የያዘ ቦርሳ የኋላ እሸት ከመድከሙ ከመሰላቸቱ የተነሳ ጆሮ አልሰጣትም። እርሷም ስለገባት ወሬዋን አቆመች። አረፍ ማለት ፈልገው በጎዳናው ጫፍ በድልድዩ ትይዩ ታክሲ ቆሞ ከሚጭንበት ፊት ለፊት መላ አካላቷን ቆርቆሮ የሆነች ጠባብ ግሮሰሪ ገቡ። ሁለቱም ድካም አዝሏቸዋል። ፍቅር የያዘችውን ቦርሳ በአንደኛው የፕላስቲክ ወንበር ላይ ጥላ በሌላኛው ተቀመጠች። የኋላ በብዙ ኮፒ የያዘውን ፎቶ ጠረጴዛው ላይ አስቀምጦ ራሱን ጥሎ ዘፍ ብሎ ተቀመጠ። ምን ታዘዝ አለች የቤቱ ባለቤት ወይዘሮ ገነት ትባላለች። ማረፍ ፈልጋችሁ ከሆነ መቀመጥ ትችላላችሁ አለቻቸው መድከማቸውን አስተውላ። ቀዝቃዛዋ ከብርጭቆ ጋር ስጭን አላት ለመልካም ትብብሯ በፈገግታው ምላሽ እየሰጣት። ውሃ የሞላ የፕላስቲክ ጠርሙስ ከፍታ በረጃጅም ብርጭቆ ቀዳችላቸው። ጠጥተው ትንሽ አረፍ ብለው ሂሳብ ሊከፍሉ ወይዘሮ ገነትን ባንኮን የተደግፋ ሳለ ጠሯት። እባክሽ በዚህ አጋጣሚ አንቺንም አንድ ጥያቄ ጠይቅሽ አላት የኋላ በትህትና። ምንም ችግር የለም ጠይቁኝ አለች በቀናነት ፈቃደኛ ሆና። ይህች ልጅ ከዓመታት በፊት ከወረቀቶቹ አንዱን ነጥሎ አቀበላት። ማነው ስሟ ጠየቀች አይኗን ከሰጣት ወረቀት ላይ ካለው ምስል ሳትነቅል። ሰሊሆም። ሰሊሆም? እኔ እንጃ። ቼኮም ሊሆን ይችላል ስሟ ወይም ሌላ። ምክንያቱም ቼኮ? አዎ ቼኮ፣ ቼኮም ስሟ ነው አለ እየተቻኮለ። ቆይ እስኪ ብላ በጥበቷ ምክንያት ከአንድ ሰው በቀር ወደማይገባባት ልኳንዳ ቤት በፊት ለፊት በኩል ዞራ ከ10 ዓመት በላይ እዛሽ ጠባብ ክፍል ስጋ ቆራጭ ሆኖ ወደ ቆየው ሰው ምስሏን የያዘውን ወረቀት ይዛ ሄደች። ስሙ መሰለ ነው። ሁሉን አዋቂ ነው ይባላል። ስማ መሰለ፣ ይህችን ልጅ እስኪያት ማንን ትመስላለች? ይህቺ የአይሻ ልጅ አይደለችም እንዴ? የአይሻ ልጅ ስሟ ማን ነው? ቼኮ ነው የምትላት አለ ቢላዎቹን እያፏጨ ፊቱን ወደ ስጋው መልሶ። ኑፊስ ያገኘችውን መሿለኪያ መንገድ በአማራጭ እየተጠቀመች ወደ አየር ጤና ነጎደች። ለፍቅር ስልክ ደወለችላት። ሄሎ፣ ወደ እናንተ እየመጣሁ ነው፣ የት ናችሁ? ምን ነው ምን ተገኘ? መለሰች ፍቅር። ቼኮ ያለችው አየር ጤና በተለምዶ ቻይና ካምፕ የሚባል መንደር ማርያም ቤተክርስቲያን አይሻ ከምትባል የጎዳና ተዳዳሪ ነበረች ወጣት ሴትና ወይዘሮ ዝናሽ ከሚባሉ ባልቴት ጋር ነው የሚል መረጃ ስላገኘው ወደ እናንተ እየመጣሁ ነው። የቅጥሩ የሰው መውጫና መግቢያ በር ክፍት ነው። የኋላ እሸት እየተጣደፈ ቀድሞ ዘው ብሎ ገባ። ፍቅር 3 ጊዜ አማትባ ኑፊስ በእርጋታ ተከተለቻቸው። ጥንድ ወጣቶች ከዋናው አዳራሽ ወጥተው ለአመል ያህል ራመድ እያሉ እየቆሙ በቀጭኗ መንገድ ሲመጡ ተመልክቶ ወደ እነርሱ ተጣደፈ። የአስተዳደሩ ቤት የትኛው ነው? ፈልጊያቸው ነበር ሲል ጠየቃቸው። የማን? የአባ መላከን? ሴቷ በግርምት ጥያቄውን በጥያቄ መለሰችለት። አዎ የአባ መላክን። እንደሚያውቃቸው መሰለ። ምን ይደረጋል አሁን አሉ አባ መላከ በለሆሳስ። የቼኮ እናት ትህትና ተሞልታ እናት መሆኗን ገልጻ
እንዴት እንዳጣቻትና እርሷን በመፈለግ የደከሙትን ድካም፣ ያደረጉትን ጥረት፣ የከፈሉትን መስዋዕትነት አንድ በአንድ ስትነግራቸው ነፍሳቸው እየተጨነቀች አላውቃትም አይሉ ነገር አይዋሽም፣ እውነቱን አይናገሩ ነገር አይሻ ቼኮን ብታጣት የሚደርስባት ስብራት ከወዲሁ ሲያስቡት ስቅጥጥ አላቸው። እስቲ ለማንኛውም ነገር እዚሁ ቆዩኝ አሉ ከጥቂት ዝምታ በኋላ። ማነህ አዝመራው? ተጣሩ አባ መላከ። ቆሎ ጨምርላቸው አዘዙት። የዕለቱን ተረኛ አገልጋያቸውን ዲያቆን። የደብሩ ዲያቆናት ከእርሳቸው ጋር መዋል የሚያስገኝላቸውን ምርቃት፣ የሚቀስሙትን ትምህርት ስለሚያውቁ እያገለገሏቸው ለመዋል ቤታቸውን ለማጽዳትና እህል አብስሎ ለማቅረብ ሽሚያ ነው የሚይዙት። በዚህ ምክንያት እርስ በርስ እየተጣሉ ሲያስቸግሩ አስቀጻያቸው መርጌታ መርሃ ጸድቅ ናቸው በተራ እያገለገሉ እንዲውሉ መርሃ ገብር ያወጡላቸው። እነርሱን እቤት አቆይተው ወደ አይሻ ማረፊያ ተቻኮሉ። ቼኮ ከእማማ ዝናሽ ጋር እየታገለች እየተላፋች ፍንድቅድቅ እያለች ነው። ወደዚህ መጠለያ ከመጡ በኋላ አመጋገቧም ስለተስተካከለ መድኃኒቷንም በአግባቡ እየወሰደች ስለሆነ አንድ ያህል ሳሉ ጋብ ብሎላታል። ረጅም ሳቅ ካልሳቀች አሊያም ካላለቀሰች በቀር አምርሮ አያስላትም። ብን ብን አድርጎ ነው የሚተዋት። ሐና ማርያም ፈልጌዎት ነበረ። አንድ ጊዜ ቤት ቢመጡ። ምን ነው በሰላም ነው? ጠየቁ እማማ ዝናሽ። አይሻ አባ መላክን በአጽንኦት ተመለከተቻቸው። አሁን በሰላም ነው፣ ቶሎ ይመለሳሉ አሉ አባ መላክ ረጋ ብለው። እማማ ዝናሽ ቤት ሲደርሱ ባዩአቸው እንግዳ ሰዎች እንደ መደናገጥ አሉ። ይቀመጡ አሉ አባ መላክ። ሶስቱንም በስማቸው ጠርተው ካስተዋወቋቸው በኋላ ለጥቀው ስለመጡበት ጉዳይ በዝርዝር ነገሯቸው። እማማ ዝናሽ በሰሙት ነገር በጣም ተደናገጡ። ማመን አቃታቸው። አይሻ ውስጥ ያለው ትልቅ ፍርሃት ተከሰተ። ወይ ፈጣሪ አሉ በለሆሳስ እጃቸውን በአፋቸው ጭነው በሐሳብ ነጎዱ። ዝምታ በመካከላቸው ሰፈነ። ቼኮ እነ ፍቅርን ገና እንዳየቻቸው አይሻ ላይ ጥምጥም አለች። ሰላም እንድትላቸው ቢማጸኗት ቢያደርጉ ቢሰሯት እምቢ አለች። በስንት ልመና የኋላን እጅ እንደምንም ጨብጣ ሁለቱን አይናችሁ ላፈር አለቻቸው። ጠባቧ ክፍል ትልቅ ፍርሃት ወድቆባታል። በጭንቀት የተሞሉ ሰዎች በውስጧ ተከተው ድባቧን አስፈሪ ያደረጉት። እንግዲህ ምን ይደረጋል ልጆቼ? አሉ አባ መላከ ከሁለት እውነት አማካኝ ስፍራ ላይ ቆመው በጭንቀት እንደተወጠሩ። አይሻ ገና እነርሱ መሆናቸውን ስታውቅ ነው አራስ ነብር የሆነችው። እማማ ዝናሽና አባ መላከ አይተውባት የማያውቁት ጠባይ እስኪንጸባረቅባት ድረስ አውሬ ሆነች። ሰውነቷ እየተንዘበዘበ ከቤት ይወጡ አለቻቸው። ማንም በልጄ ከመጣ እንጠፋፋለን፣ ሁላችሁንም እገድላችኋለሁ። አባ መላከ ሊያረጋጓት ሲሞክሩ ለእርሳቸው ያላት ክብር እልም ብሎ ጠፋ። አይመለከቱትም አለቻቸው በድፍረት። እማማ ዝናሽ ሶስቱንም በውጪ እንዲቆዩ አድርገው ከአባ መላከ ጋር ሆነው በስንት ልመናና ተማጽኖ አረጋግተዋት መወያየት ተገቢ እንደሆነ አስረድተዋት በሕግም ብትመጣ ልጅቷ ለእናቷ ከመሰጠቷን በላይ እርሷን ሊያስወነጅላት እንደሚችል አብራርተውላት ነው ወደ ክፍሉ የተመለሱት። ቼኮ ከአይሻ በቀር ማንም እንዳይነካኛለች። ያለ ወትሮዋ እማማ ዝናሽን እንኳን ሸሸቻቸው። ለሰላምታም ቢማጸኗት የኋላን እጁን ጨብጣ ፊቷን አይሻ አንገት ስር ቀብራ እምቢ አለች። እንግዲህ ምን ይደረጋል ልጆቼ? አሉ አባ መላከ። አንቺም ልጅሽ ናት አሉ ቀኝ እጃቸውን ወደ ፍቅር ዘርግተው። አትውለዳት እንጂ አይሻም እናቷ ናት። ከእርሷ ጋር ብዙ ነገር ሆናለች። ብዙ መከራ፣ ብዙ ስቃይ አይታለች። እንደ እናትና ልጅ ሆነው አያሌ ነገር አብረው አሳልፈዋል። ብዙ መከራ ተቀብለዋል። ይገባኛል አባ፣ ሁሉንም ነገር እረዳለሁ አለች ፍቅር። ንግግራቸውን ቋጭተው አይኔኗን ሲመለከቷት መልሷን እንዳሹ ተገንዝባ፣ አይሻ በእውነት ቼኮ የምትገባው ላንቺ ነው። እኔ ብቻዋን በሆነች ጊዜ አልደረስኩላትም። እናት ባስፈለጋት ቤተሰብ በሻታት ሰዓት እንደ እናት አባብዬ አቅፌ እንደ ቤተሰብ ጥላ ከለላ አልሆንኩላትም። ከልቤ ነው የምልሽ አይሻ፣ ቼኮ የምትገባው ላንቺ ነው።
በእኔም ደግሞ አትፍረጂብኝ ብላ እንዴት እንዳጣቻት ከስር ከመሰረቱ በዝርዝር አብራርታ ቀጠለች። አይሻ መልካም ፈቃድሽ ከሆነ አንድ ነገር እንስማማ። ስለ እውነት እኔ ወደ ህግ አልሄድም። በዚህ ጉዳይ ዳኛዬ ህሊናዬ ነው። ህሊናዬ ደግሞ ቼኮ የምትገባው ላንቺ ነው ብሎኛል። ዳሩ ግን እኔም እንደ ወላጅ ሰሊሆም ትናፍቀኛለች። እርሷን መንከባከብና መጎብኘት ደግሞ ፍላጎቴ ብቻ ሳይሆን ግዴታዬም ጭምር ነው። አንቺና ቼኮ የምትኖሩበት መኖሪያ ቤት እኔ ልግዛላችሁ። አይሆንም አለች አይሻ ድንገት ግንፍል ብላ። አታለው ልጄ እንዲወስዱብኝ ነው የሚል ስጋት ገባት። እመኚኝ አይሻ፣ በምንም መንገድ ልጅሽን አልነካብሽም። እንደ ሩቅ ዘመድ ቢያንስ በሳምንት አንድ ቀን እንዳያት ከፈቀድሽልኝ ይበቃኛል። ያንቺ ትልቅ ውለታ አለብኝ እኮ የኔ እህት። ልጄ እንደዚያ መዓት ውስጥ አድራ ቢሆን ኖሮ ዛሬ በህይወት የለችም፣ አላያትም ነበር። ለዚህ ያበቃሻት አንቺ ነሽ። አንቺ በስምሽ መኖሪያ ቤት እገዛልሻለሁ፣ አብራችሁ ትኖራላችሁ። እኔ እናት ነኝ ብዬ በፍጹም ወደ አንቺ ህይወት አልመጣም፣ ቃል እገባልሻለሁ። እንዳልኩሽ በሳምንት አንድ ቀን እንዳያት ከፈቀድሽልኝ ይበቃኛል። ስለ እውነት እምቢ ካልሽኝ ግን ምንም አላደርግም። ስንት ዋጋ የከፈልሽባት ልጅ እናት ነኝ በሚል ትምክት ተሞልቼ ላሳጣሽ አልፈልግም ብላ እንባ በቋጠሩ አይኖቿ በተማጽኖ አይኗን ተመለከተች። እማማ ዝናሽና አባ መላከ ፍጹም አመማት። አይሻ ግን ልቧን ዘጋች፣ ፈራች፣ ሰጋች፣ ባባች። በድጋሚ ውጪ እንዲቆዩ አድርገው እማማ ዝናሽና አባ መላከ ያባብሏት ገቡ። እምቢታዋ ቢያየልም እንደምንም እንደገና ወደ ውስጥ ሲገቡ አይሻ አንድ ያህል ፊቷ ፈካ ብሏል። እንግዲህ ልጆች እነርሱም እኛ ዘንድ ነው ያሉት አሉ እማማ ዝናሽ ሶስቱንም በየተራ እየቃኟቸው። እርሷ ያላሰበችው ዱብዳ ስለሆነባት ትንሽ ጊዜ እንስጣትና ታስብበት። በእውነት እናንተ ጥሩ ልጆች ናችሁ። በመነጋገርና በመወያየት የምታምኑ ከእድሜያችሁ በላይ የማሰብ ጸጋ የተቸራችሁ መልካም ወጣቶች ናችሁ።